መርሐባ ነገ ሰኞ የዙል ሒጃ ጾም ይጀምራል ኢንሻአላህ። ከዛ በፊት ግን ይህንን ቪዲዮ ሼር ያደረገልኝ ሰው የቀልቡን የሙራዱን አላህ ይሙላለትኝ። አላህ የጀነትን ይወፍቃችሁ ያ አላህ። በዱንያ ላይ የተመኛችሁትን በሙሉ አላህ ይስጣችሁ ያ ረብል ዓለሚን። ከዱንያ ቀናቶች ሁሉ በላጭ የተባሉ የዙል ሒጃ 10 ቀናቶች ናቸው። ታዲያ የአላህ መልእክተኛ ረሱል አለይሂ ሰላቱ ወሰላም እንዲህ ብለውናል። ከዱንያ ቀናቶች ሁሉ በላጭ ቀናቶች 10 ቀናቶች ናቸው የዙል ሒጃ 10 ቀናቶች። በሌላም ሐዲስ እንደዚህ በማለት በእነዚህ ቀናቶች ሰራ ስራ ያለውን ደረጃ ያስቀምጣሉ። ከእነዚህ 10 ቀናቶች የበለጠ መልካም ስራ ወደ አላህ የሚወደድበት ቀን የለም አሉ። ታዲያ ሰሃባዎችም በአላህ መንገድ ላይ መጋደልስ ቢሆን ብለው ሲጠይቋቸው አዎ በአላህ መንገድ መታገል ቢሆንም ግን አንድ ሰው ሲቀራሉ፣ እሱም በአላህ መንገድ ለመታገል ነፍሱንም ንብረቱንም ይዞ ወጥቶ እስከ ንብረቱ እዛው የቀራሉ። እናም ሐባይቢ ፊላህ እነዚህ ቀናቶች ናቸው እንግዲህ ከፊት ለፊታችን እየመጡ ያሉት። ታዲያ ለራሱ የሚጨነቅና ንቃተ ህሊና ያለው መርሐባ ነገ ሰኞ የዙል ሒጃ ጾም ይጀምራል ኢንሻአላህ። ከዛ በፊት ግን ይህንን ቪዲዮ ሼር ያደረገልኝ ሰው የቀልቡን